እሺ ዛሬ ዴይ 8 ነው እና ዛሬ 16 ሰው አናግራለሁ ብዬ አስቤ ነበረ፣ ግን ዝናብ ምናምን በሚል ኤክስኪውዝ ዛሬ አልሄድኩም። ግን ደግሞ የጀመርነውን ስትሪክ ለማስቀጠል የተቀበልኳቸው ስልክ ነበሩ፣ እነሱን ደውልና እንጠይቃለን ማለት ነው። እሺ 2 ሰው ደውለናል። ዛሬ አሪፍ ቀን ነው። 16 ሰው የምትፈርቱ ነገር ምንም መጥፎ ነገር አይፈጠርም። እንደውም የተማርኩት ነገር ምንድነው፣ ሪስክ እየወሰዳችሁ ስትመጡ ላይክ እየሆናችሁ ነው። ምክንያቱም አብዛኛው ቢላችሁ እምቢ ነው፣ ሌላ ምንም የሚላችሁ ነገር የለም። ስለዚህ እድሉና ጊዜው እያላችሁ የቻላችሁትን መሞከር ነው እና አይታወቅም፣ አንዴ ብቻ ነው እንድሳካላችሁ። ብዙ ሰው ሊነግራችሁ ይችላል። አሁን እኔ ማረገውን አላውቅም፣ በእውነቴ ልንገራችሁ ማረገውን አላውቅም። እንዴት አድርጌ የነገር የምሰራውን ነገር እንደማሳካውም አላውቅም። ግን እየሄድኩ በመጣው ቁጥር ብቻ መንገዱን አውቀዋለሁ ብዬ ተስፋ አደርጋለሁ። ስለዚህ ለዛ ነው እንጂ ማንም ሰው ሲጀምር እርግጠኛ ሆኖ ይጀምራል ብዬ አላስብም። የሆነ ጥርጣሬ ይኖራቸዋል፣ ግን ኮንሲስታንት ከሆነ ማድረግ በጣም ቀላል ነው። ናችሁ በጣም ወሳኙ ነገር በጣም ኮንስታንት መሆን ነው። እና እኔ የሚያስቸግረኝ ይሄ ነበረ። አንድ ጊዜ የሆነ ነገር